ምስክስታ ለመምታት ሲሞክር የሚያሳዩ ቪዲዮዎች ኢንተርኔቱን እንደሚያጥለቀልቁት ጥርጥር የለውም። ይህ ጉብኝት ለኢትዮጵያ ወጣቶች ትልቅ ትርጉም አለው። ስፒድ ማለት ለዛሬው ትውልድ ወጣት ከማንኛውም የሆሊውድ ኮከብ በላይ ተጽዕኖ ያለው ሰው ነው። እሱ አዲስ አበባ ላይ ሆኖ ላይቭ ሲገባ በመላው ዓለም ያሉ በሚሊዮን የሚቆጠሩ ሰዎች የኢትዮጵያን ገጽታ፣ የከተማዋን ውበትና የሕዝቡን ደግነት ያያሉ። ይህ ለሀገሪቱ ቱሪዝም ትልቅ የዲጂታል ዲፕሎማሲ ስራ ነው። ሮናልዶን ለማግኘት ያለቀሰው ያ ወጣት በታሪካዊቷ ኢትዮጵያ ምድር ምን አይነት ገጠመኝ ያጋጠመው ይሆን? የኢትዮጵያ ሰማይ ስር ሱ የሚለው ድምፅ ሲሰማ የሚፈጠረውን እብደት ለማየት ሁላችን በጉጉት እየጠበቅን ነው። የአይሾው ስፒድ ወደ ኢትዮጵያ መምጣት እንዲሁ ተራ የዩቲዩብ ጉብኝት ሳይሆን ለሀገራችን ገጽታ ግንባታ ትልቅ አጋጣሚ ነው። በሚሊዮኖች የሚቆጠሩ ዓለም አቀፍ ተከታዮች ስላሉት መንግስት ይህንን እድል ለቱሪዝም ማስተዋወቂያነት ሊጠቀምበት ይገባል። በመጀመሪያ ስፒድ ባለበት ቦታ ሁሉ የሚፈጠረውን ከፍተኛ የሰው ግርግር ለመቆጣጠርና ደህንነቱን ለመጠበቅ የጸጥታ አካላት ዝግጁ መሆን አለባቸው። በተጨማሪም የቱሪዝም ሚኒስቴርና የኢትዮ ቴሌኮም በጋራ በመሆን ስፒድ ጥራት ያለው የኢንተርኔት አገልግሎትን እንዲያገኝና ታሪካዊ ቦታዎችን ለዓለም እንዲያስተዋውቅ ሁኔታዎችን ማመቻቸት ይኖርባቸዋል።